ምንም የማትጠቀምበት በሆነ ሐሳብ በራስህ ላይ ሸክም አትጫን። ጭንቀት ምንም ነገር አይለውጥም። ነገር ግን በአላህ ላይ መተማመን ሁሉን ነገር ይቀይራል። ወንድሜ መጨነቁን ትተህ ሕይወትን ጀምር። አትዘን፣ አትተክዝ። ሕይወትህን አጣጥመው፣ ተደሰት። ያለፈውን እርሳው፣ ዛሬህን ኑር። ስነ ልቦናዊ ጫናዎችን አስወግድ። ሐሳብን በራስህ ላይ በመጫን ሊካትለፍ ለቀውስ እጅ አትስጥ። ዱንያን ከጭንቅላትህ ላይ አትጫናት። ለምንድነው እንዲህ ጭንቀት የተቆጣጠረ? ለምንድነው የጽልመት ደመና አይኖችህን የጋረዳቸው? ለምንድነው ዱንያ ከፊት ለፊትህ እንዲህ የጨለመችው? እኮ ለምንድነው በመርፌ ቀዳዳ የምትተነፍሰው? አረ ነገሮች በራሳቸው ምህዋር እንዲጓዙ ተዋቸው። በንጹህና ነፃ አእምሮ እንጂ አምሽተህ አትንጋ። قلق على مستقبله لدرجة أنه لا يستمتع بحاضره يعني تراه የአይን ሽፋሽፍት ተከድኖ በሚከፈትበት ቅጽበት መሃል አላህ ስብሓነሁ ወተዓላ ነገራትን ከአንድ ሁናቴ ወደ ሌላ ሁናቴ ይቀይራል። በዚህች ዓለም ላይ አስገራሚው ፍጡር የሰው ልጅ ነው። ያለበትን አሁንን ማጣጣም እስከሚሳነው ድረስ ስለ ወደፊቱ ይጨነቃል። በ10 ሚሊዮን የሚቆጠር ንብረት ባለቤት ሆኖ መደህየትን ሲፈራ ትመለከተዋለህ። أقول لك خطط وفكر ورتب لكن عيش اللحظة والله يتولاهم ወንድሜ ስለ ወደፊትህ ብዙ አታስብ። እስክትዝል ድረስ በሐሳብ ራስህን አታፍጋ። ልጆችህ አደጋ እንዳያገኛቸው ትሰጋለህ። መከራ እንዳያገኛቸው ትፈራለህ። ስለ ወደፊት ሕይወታቸው ታስባለህ። እንዴት ነው የሚማሩት? ምን አይነት ሥራ ይሠራሉ ይሆን? እንዴት አይነት ትዳር ይገጥማቸዋል እያልክ ታስባለህ። ትክክል። እኔም አቅድ፣ አስብ፣ ቅደም ተከተል አስይዝ። በዚህ እስማማለሁ። ነገር ግን አሁናቸውንም ኑረው። አዎ አሁናቸውንም ኑረው። የወደፊቱን አላህ ዋስትና አላቸው። በልጆች የልጅነት ጊዜ ተደሰት፣ እንጆይ ያድርግ። ወንድሜ ሁሉም ዘመን የራሱ ተጨባጭ ሁኔታ አለው። ችግር ሲከሰት አብሮት መፍትሄው ይመጣል። አትቸኩል። ጽንሱ ቀኑ ሳይደርስ ልታጨናግፈው ትፈልጋለህ? ፍሬው ሳይበስል ልትቀጥፈው ነው የምትሻው? መጪው ዘመን እስኪመጣ ተወው። ክስተቶችን ከመከሰታቸው በፊት አትሽቀዳደማቸው። እፎይታ ከአላህ ዘንድ መምጣቱ አይቀርም፣ ይመጣል። ሁሉም የቀናት ጉዳይ ነው። ቁም ነገሩ ማስተዋልና ማስተንተኑ ላይ ነው። የአላህ ውሳኔን በትዕግስት ይጠብቁታል። መፍትሄ እፎይታ ከማግኘት ተስፋ ትቆርጣለህ? አላህና የእርሱ ውሳኔ የት ሄደው? እንዲህ አይነቶች ስለ ወደፊት የሚያስቡ ሰዎች አስተሳሰባቸው እጅግ በጣም ጠባብና የደደብ አስተሳሰብ ነው። ወዳጄ ግንዛቤና አስተውሎትህ በጨመረ ቁጥር በሕይወትህ መደሰትህ ይጨምራል፣ ደስተኛ ትሆናለህ። ለዚህም ነው በአብላጫው በአሁን ዘመን ሰዎችን እያጠቁ ያሉ በሽታዎች እንደ ደም ግፊትና ስኳር የመሳሰሉት መንስኤዎቻቸው ስለ ወደፊት ማሰብ፣ መጨነቅና መፍራት ነው። አንተ የአላህ ባሪያ ሆይ ስለ ወደፊት አትስጋ፣ አትፍራ። ምክንያቱም መከራን መጠበቅ በራሱ ከመከራው የበለጠ አደጋ ነው። ይኸውም ድህነትን በመስጋትና በመፍራት ውስጥ ድህነት አለ። በሽታን በመፍራትና በመስጋት ውስጥ በሽታ አለ። ከቂልነት ሁሉ የመጨረሻው ቂልነት ገና ያልተከሰተን መከራ መጠበቅ ነው። መከራው ምናልባት ሊከሰትም ላይከሰትም ይችላል። እስቲ አረ ይከሰታል ብለን እንሰብ። ለምንድነው ከመከሰቱ አስቀድመህ በእርሱ ውስጥ የምትኖረው ታዲያ? አንተ ሕይወትን ዋጋ ከሚያሳጧት ነገሮች ስለ ወደፊት ዲካ ያለፈ መጨነቅ አንዱ ነው። አቢ ኑዐይም ሒልያ በተሰኘው መጽሐፋቸው የሚከተለውን አስፍረዋል። ኢማሙ ሻፊዒ በአላህ ላይ መጥፎ ጥርጣሬ ወይም ግምት ማሳደር እንዴት ነው በሚል ተጠይቀው እንዲህ በማለት መልስ ሰጡ። በአላህ ላይ መጥፎ ጥርጣሬን የማሳደር ምልክቶቹ መወሳወስ፣ መከራ ይከሰታል ብሎ ነጋ ጠባ መሸበርና መስጋት፣ ያለን ጸጋ ይወገዳል ብሎ መጠባበቅ ወይም መስቆንቆን ናቸው ብለዋል። እነኚህ ጉዳዮች በሙሉ በራሕማን ራሒም ላይ መጥፎ ጥርጣሬ ከማሳደር ናቸው። አንተ ጭንቀቴ ጥበቴ የሆንከው ሰው ሆይ አዛኙ ጌታህ ያዝንልሃል፣ ሩህሩሁ አምላክህ ይራራልሃል፣ ጠጋኙ ጌታ ይጠግንሃል፣ ሩህሩሁ ይራራልሃል። አላህ በባሮቹ ሩህሩህ ነው እያለ ነው። ይህ ነው እንግዲህ ጌታ። ሸይጣን ግን በመጥፎ ላይ ነው የሚያመላክትህና የሚመራ። መፍራት፣ መጨነቅ የሸይጣን ኢንዱስትሪ ምርቶች ናቸው። ሸይጣን እንዳትለግሱ ድህነትን ያስፈራራችኋል ይላል ቁርአን። ጭንቀት ግድ ሊታከም ይገባል። በአሁኑ ሰዓት በዓለም ላይ በጣም እየተበራከተ ነው። ከዓለም ሕዝብ ግማሹ በስነ ልቦና ችግሮች ተይዟል፣ ተለክፏል።
كان النبي صلى الله عليه وسلم إذا رأى رجلا كئيبا أو قلقا علمه دعاء للسعادة يقول له قل اللهم إني عبدك وابن عبدك وابن أمتك ناصيتي بيدك. ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ተክዞ ወይም ጭንቅንቅ ብሎ ከተመለከቱ ደስታ ሰጪ የሆነ ዱዓ ያስተምሩት ነበር። እንዲህ ይላል ዱዓው: አምላኬ ሆይ እኔ ባሪያህ ነኝ፣ የባሪያህ ልጅ ነኝ፣ የባሪያይትህ ልጅ ነኝ። ግንባሬ በእጅህ ነው፣ ውሳኔህ በእኔ ላይ ተፈጻሚ ነው፣ ፍርድህ በእኔ ላይ ፍትሃዊ ነው። ያንተ በሆነው ስምህ በሙሉ ለምንሃለሁ። አንተ ራስህን በሰየምክበት ወይም በመጽሐፍ ውስጥ ባወረድከው ወይም ከፍጡራንህ ለአንዱ ባስተማርከው ወይም አንተ ዘንድ ባለው የሩቅ ዕውቀት ውስጥ ባካተትከው ቁርአንን የቀልቤ ጸደይ፣ የልቤ ብርሃን፣ የሐዘኔ ማስረሻ፣ የሐሳቤ ማስወገጃ እንድታደርግልኝ እለምንሃለሁ ይላል ዱዓው። ይህን መልእክቴን የማስተላልፈው ደስታን ለሚፈልጉ በሙሉ ነው። ከቀልባቸው መሳቅን ለሚፈልጉ በሙሉ፣ ደረታቸው እንዲሰፋ ለሚሹ በሙሉ ወንድሜ ሆይ ለአንተ የምመክርህ ቢኖር በተቻለህ ያክል ከጭንቀትና ከሐዘን ለመራቅ ሞክር ነው። ምክንያቱም በሕክምና እንደተረጋገጠው ጭንቀትና ሐዘን ቀልብንና በሰው ልጅ አካላት ውስጥ የሚገኘውን የበሽታ መከላከያ መሳሪያ ያወድማል። ይህ መሳሪያ በጭንቀትና ሐዘን ወቅት ስራውን ያቆማል፣ ይበላሻል። በዚህ ቅጽበት አንተ በሽታዎች በቀላሉ ወደ አንተ እንዲሰርጹ የተመቻቸህ ለመሬት ነህ ማለት ነው። አንተ የአላህ ባሪያ ሆይ ራስህን በራስህ አስደስት። እንደ ጥፍርህ የሚያክልህ ሌላ ጥፍር የለም። ሁሉንም ነገርህን ለራስህ በራስህ ፈጽም። በስነ ልቦና ሕክምና አሁን እንዳለከው ሁን የሚል አባባል አለ። ያለህበትን ወደህ አምነህ ተቀበል። የበለጠ ቆንጆ ወይም የበለጠ ረጅም ወይም ሌላ አይነት የቆዳ ቀለም እንዲኖርህ አትመኝ። በራስህ በማንነትህ መተማመንን በውስጥህ ዝራ። በጌታህ ላይ መልካም ጥርጣሬ ይኑርህ። ጌታዬ ሆይ አንተ የመረጥክልኝን ገጽታ ወድጃለሁ በል። اقتنع بما أنت عليه لا تتمنى أنك أجمل أو أطول أو لونك مختلف. ازرع الثقة بنفسك وأحسن الظن بربك. ዱንያን ምርጥ ጣፋጭ የሚያደርጋት የአላህን ውሳኔና ፍርድ መውደድ። በቡናማ ቆዳህ አትጨናነቅ። ምንም ይሁን ምን አላህ ላንተ የመረጠልህን አትጥላ። ሙእሚን ምን ጊዜም ደስታ አይለየው። ምክንያቱ ደግሞ ሕይወት በአላህ ውሳኔ የምትተዳደር እንደሆነች ያምናላ። በሰማይ የተከፋፈለው ዕጣ ፈንታው ወደ ምድር መውረዱ አይቀሬ ነው፣ ይወርዳል። ንግግሬ ሚዛናዊ ይሆን ዘንድ ማሳረጊያዬን እንዲህ እላለሁ: ጭንቀት ሚዛናዊ በሆነ ገደቡ አስፈላጊ ነው፣ ምክንያቱም ለስኬት የሚያበቃ ነውና። ነገር ግን ከገደቡ ካለፈና ከጨመረ ከዚህ በተቃራኒ ወደ አፍራሽነት፣ ደስታ ወደ ማጣት ይመራል። ይኸውም ጭንቀት ማብቂያ መቆሚያ የለውም። በመጨረሻም አምላካችን ሆይ የመንፈስ እርጋታን፣ የቀልብ እርካታን፣ የደረት ስፋትን እንለምናለን። በቀጣይ በተመሳሳይ ዝግጅት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ።